ሰላም ጋይስ እንዴት ናችሁ? ደህና ናችሁ? ዛሬ ብዙ ነገር ነው የምናደርገው። ወደ ትምህርት ቤት ልሄድ ነው። ወደ ትምህርት ቤት የምሄድበት አንደኛው ምክንያት ምግብ ለመብላት ነው ጋይስ። ምግብ የለም። ያው ክረምት ገብቷል ጋይስ። በጣም የሚደብሩባቸው ብዙ ምክንያቶች አሉ። ያው ዝም ብሎ አይደለም ይደብራል የምለው። አንደኛው ያው ክረምት ሲባል ሰው መዝናናት መጫወት አይደለ? የኛ ግን ትንሽ ችግር አለው። የቱርኪሽ ስኮላርሺፕ በዚህ ጉዳይ ላይ ትንሽ ችግር አለበት። ብር ይሰጣችኋል በወር የሆነ ያህል አማውንት። ሶ በዛ በኪስ ብር ደግሞ ኖርማሊ ያው ክላስ እያለ የዶርም አትከፍሉም። ዶርም ደግሞ ምግብ አለ። ሶ ኖርማል ነው ማለት ነው። ዶርም ሳይለው ሶ ትምህርት ቤት ምሳ ስትበሉ ነው ትንሽ እሱ የሱ ክፍያ ብቻ ነበር ያለው። ግን ክረምት ሲሆን እዚህ ሀገር ምግብ የለም። ዶርም ቀይረናል እና ዶርም ቀይረን አሁን እዚህ ጋር እንደምታዩት ጫካ ውስጥ ነው ያለሁት። ማንም የለም። ብቻ ምን ለማለት ፈልጌ ነው፣ ይሄ የቱርኪሽ ስኮላርሺፕ የሚባለው አንዳንድ ችግር አለበት። ለምሳሌ የመጀመሪያ ልክ ከስኮላርሺፑን አሸንፋችሁ ልክ እንደመጣችሁ ማንም የሚቀበላችሁ የለም። እኛ ነን ወይም ደግሞ ሲኒየሮቹ ናቸው ሄደው የሚቀበሏቸው ምናምን። የምናስመዘግባቸውም እኛ ነን፣ አዲስ ተማሪዎችም ማለት ነው። የሬዚደንሲ ፐርሚት ምናምን የሚባለውን እኛ ነን የምንጨርስላቸው። ብቻ ብዙ እንትን አይሏችሁም፣ ብዙ እንክብካቤ የለም ልበላችሁ። ሌላኛው ደግሞ ዋነኛው የሚታወቀው አሁን ክረምት ላይ ያለው እንትና የምግብ ተብሎ ለብቻ ብር አይሰጣችሁ። ካለው ብር ነው እንዴት ማብቃቅታችሁ ለምግባችሁም ለትራንስፖርትም ሌላ ቦታ ከሄዳችሁም ነው አብቃቅታችሁ የምትኖሩት ማለት ነው። ያለው ሲቹዌሽን ይሄ ነው። ከዛ በተረፈ ደግሞ ያው አሪፍ ነው። የኛ ዶርም ያለው ኦሎዳ ዩኒቨርሲቲ ግቢ ውስጥ ነው። ሶ ከኦሎዳ ዩኒቨርሲቲ ግቢ ወጥተን ነው እኛ ትምህርት ቤት የምንሄደው ወይም ደግሞ እኔ የምማርበት ትምህርት ቤት የምንሄደው ወደ 24 ኪሎ ሜትር አካባቢ ነው እኔ ካለሁበት እና በሜትሮ ነው የሚሄደው። ግቢው በጣም ትልቅ ነው። ኦሎዳ የሚባለው አሁን እኔ ያለሁበት ዶርማችን ያለበት ማለት በጣም ሰፊ ነው እና አሳያችኋለሁ በትንሹ። ያው ሙሉ ግቢውን ላሳያችሁ አልችልም፣ ግን በጣም የሚያምር ግቢ ነው። በጣም ብዙ ዲፓርትመንቶች አሉ እዚህ ኦሎዳ ዩኒቨርሲቲ። የእኛ ትምህርት ቤት ደግሞ በሁለት ይካፈላል። በሁለት ካምፓስ ነው የሚካፈለው። አንደኛው ካምፓስ የናቹራል ዲፓርትመንቶች ናቸው ያሉት፣ ሌላኛው ደግሞ ሶሻል ማለት ነው አድርገው ለሁለት ከፍለውታል። ልዩነቱ በደንብ እንዲገባችሁ ደግሞ የኛ ግቢ ከ12 እስከ 15 ሺህ ተማሪ ሲኖረው ኦሎዳ ዩኒቨርሲቲ ደግሞ ከ70 እስከ 80 ሺህ ተማሪ ነው ያለው። እና ጋይስ በመጨረሻ ደርሰናል ትምህርት ቤታችን። እና ይሄ ዶርም የወንዶች ዶርም ነው መሰለኝ የሚሆነው። ቀጣይ አመት ነው የሚከፈተው። እዚህ ጋር ባስኬትቦል እንትን አለ፣ ግን ተጫውተን አናውቅም። ሲጀመር መጫወቻም ጊዜም አይኖራችሁም ትምህርት ቤት ውስጥ። አስቤም አላውቅም። ሰሞኑን ምግብ አንበላም ብያችሁ አይደለ? እንመዘን እስቲ ስንት ኪሎ እንደቀነስኩ እናያለን። እዚህ ጋር ኪሎ አለ። ዋው አይከፋም። ክላስ ሳያልቅ በፊት 76 ኪሎ ነበርኩ። ያኔ አሪፍ ነው። ከታች ወደ ላይ ወጣ ነው። እሺ ጋይስ አሁን ክላስ ነው ማሳያችሁ። እንዳልኳችሁ አንዳንድ ክላሶችን እዚህ ወስጃለሁ። ይህ ብሎክ ይሄን ይመስላል። መቀመጫዎቹ ምናምን እኚህን ይመስላሉ። ሁሉም
ነገር ግን የበለጠ ደስ የሚለኝ አንድ ነገር አለ። አሁን ማሳያችሁ ቪው ማለት ነው። በጣም ነው ደስ የሚለው። በጣም ነው የሚያምረው። የቡርሳ ትልቁ ተራራ ነው። ከትምህርት ቤታችን ጀርባ ነው ያለው። አንዳንዴ እድለኛ ነኝ በጣም እላለሁ። በጣም እድለኛ ነኝ እላለሁ። እዚህ በመማሪ በጣም የሚያምር ግቢ ነው ያለኝ። በጣም የሚያግዙ አስተማሪዎች፣ በጣም ደስ የሚሉ አስተማሪዎች፣ በጣም አሪፍ ዩኒቨርሲቲ ነው። እዚህ መታችሁ መማር የምትችሉ ከሆነ እመክራችኋለሁ። አክቹሊ መቀመጫዎቹ ደስ ይላሉ። እነዚህ ክላሱ ማነስ ያለ ነው ግን የተሻለ ነው ብዬ አስባለሁ። ያው አስተማሪውን ለማዳመጥም ይሁን ለመከታተል ዴስኮቹና አረጸዴ ነው እንደውም ከኛ ይሻላል። ላይ ደክሞኛል። በቃ ሙቀቱ። አሁን ውሃ ልግዛና ቀዝቃዛ ውሃ እንወጣለን፣ ወደ ዶርም እንሄዳለን። አሁን ያለሁበት ካፌ በጣም ብዙ ነገሮችን ያሳለፍንበት ብዙ ትዝታዎች አሉን። ለመጀመሪያ ጊዜ እዚህ ካፌ ስመጣ ትዝ ይለኛል እና በጣም ተማሪዎች እዚህ ይመጣሉ፣ ይቀመጣሉ። ፕሮጀክት ምናምን እዚህ በብዛት ይሰራል፣ በግሩፕ ምናምን ማለት ነው። እዚህ ያጠናሉ ምናምን። ያበደ ካፌ ነው ብቻ። ሄሎ አብስ ነው እዛው ነኝ ካፌ። ዞር ሰግደን ወደ ቤት እንሄዳለን። ትምህርት ቤታችን ግቢያችን ይህን ይመስላል። እስቲ እንዴት አገኛችሁት? ኮሜንት ሴክሽን ላይ አሳውቁኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበረ። እንደወደዳችሁ ተስፋ አድርጋለሁ። በቀጣዩ ቪዲዮ እስክንገናኝ ድረስ ይመቻችሁ።